በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እንዲሁም የተከበራችሁ በወልድ ውሉድ በመንፈስ ቅዱስ መንፈሳዊ የተሰኛችሁ የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት ልጆች፣ ምእመናንና ምእመናት በእግዚአብሔር ስም እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ልዑለ ባሕርይ እግዚአብሔር አምላክ ቸርነቱን አብዝቶልን ከዚህ ዕለት አድርሶን በዚህ ሰዓት እንድንነጋገር ፈቅዶልናል። የፈቀደልን አምላካችን ስሙ የተመሰገነ ይሁን። ዛሬ ያው የቅዱስ ሚካኤል መታሰቢያ በዓሉ ነው፣ ሰኔ 12። ይህን በዓል መታሰቢያ በዓሉን እናያለን። እንግዲህ ሁለት ታላላቅ ባለ ታሪኮችን እናያለን። አንደኛው ታሪክ ያው የባለ ትዳሮች ታሪክ ነው። የአፎሚያና የአስተራኒቆስ ታሪክ ነው። ሁለተኛው የባሕራን ታሪክ ነው። አሁን የምናየው የአፎሚያን ታሪክ ነው። ቀጥሎ ደግሞ የባሕራንን እናያለን ማለት ነው። እና እንግዲህ ኪልቅያ በምትባል ሀገር አስተራኒቆስ አገረ ገዥ ነው። አገረ ገዥ ሆኖ ሚስቱን የሚያከብር፣ ትዳሩን የሚወድ፣ ሕዝብ ወገን የሚወድ፣ በክርስትና እምነቱ የጸና የተባረከ ሰው ነበረ። እሷም በተመሳሳይ አካሉ ናትና እና እንግዲህ ረጅም ጊዜ በትዳር ኑረዋል። ያው ልጅ አልወለዱ እና ባሏ ታመመና በሕማም ላይ እንዳለ አፎሚያ እንዲያው ባለቤቷን አንድ ነገር ለመነችው። እንትና ምኜ ነው የተቀመጥኩት፣ አጽናኜም ረዳቴም አንተ ነበርክ። ግን ያው ልትሞት ነው፣ ጥለህ ልትሄድ ነው። ስለዚህ አንተን ተክቶ እንዲያጽናናኝ የቅዱስ ሚካኤልን ስዕል አሰራልኝና እንዲያው ሲጨንቀኝ በሱ እየተማጸንኩ አምላክ ቅዱስ ሚካኤል ይረዳኛል ብላ ትጠይቀዋለች ባለቤቷን። ባለቤቷም እሺ ብሎ አሰራላት። ስዕሉ ከተሰራ በኋላ በዚያ ስዕል እየሰገደች ያላትን ገንዘብ ለድሆች እየመጸወተች ለቤተ ክርስቲያን እየረዳች ቤተ ክርስቲያንን እያገለገለች ኖረች እና የእግዚአብሔር ጋር ያላት ግንኙነት እየጠበቀ ሲመጣ፣ ጾሟ ጸሎቷ እየበረታ ሲመጣ ያው ሰይጣን ቀና። ሰይጣን ሁልጊዜም እኛና እግዚአብሔር ስንገናኝ እኛንን የማናውቅ እንጂ ሰይጣን ያውቃል። ኢዮብና እግዚአብሔር ሲገናኙ ኢዮብ አላወቀም፣ ሰይጣን አውቋል። ሄዶ የፈተነውም ለዛ ነው። አብርሃምና እግዚአብሔር ሲገናኙ አብርሃም አላወቀም፣ ሰይጣን አውቋል። ያው ልጁን እስከማሰዋት ድረስ የደረሰው ሰይጣን። እኛም ሁልጊዜም እግዚአብሔር ጋር ስንገናኝ አናውቀውም። ፈተናውን ብቻ ነው የምናውቀው። ለምን ተፈተን ብለን ነው የምንናገር እንጂ ፈተና ይመጣል። ትዳር በእምነት ሲጠነክር፣ ትዳር በፍቅር ሲጠነክር ያው ፈታኝ ሰይጣን እንደሚመጣ ምንም ጥርጥር የለው እና እሷም እምነቷ እየጠነከረ ሲመጣ ሰይጣን መነኩሴ መስሎ የሴት መነኮሳትን አስከትሎ ወደ እሷ መጣ። እንዴት ነሽ አፎሚያ ሆይ፣ እንዴት ነሽ፣ እንዴት አለሽ ብሎ ጠየቃት። እግዚአብሔር ይመስገን፣ ያው ያለሽን ሁሉ እያባከንሽ ንብረትሽን እየበተንሽ እንዳለ ይገባኛል። አንዲት ሴት ደግሞ ባሏ ከሞተ ባል ብታገባ ምንድነው ችግሩ? ልጅ አልወለድሽ፣ ረዳት የለሽ። ያው ወገኖችሽ እነ ዳዊት ብዙ ሴቶች ብዙ ልጆች ወለዱ፣ መች በኃጢአት ተቆጠረባቸው? እነ ሶሎሞን። ስለዚህ አንቺም የአገረ ገዥ ሚስት ነሽ፣ አንዱን አገረ ገዥ እናገባሻለን፣ አግቢ፣ ገንዘብሽንም አትበት። ጾም ጸሎቴን ያህል ምንድን ነው ድካም? ምንድን ነው ይሄን ያህል መድከም? ይላታል። እንዴ አባ አስኬማ ከሰናይ ወቃልከ እኩይ ወይም ወቃልከ እኩይ። ቆብህ የመናንያን እግዚአብሔርን አገልጋዮች የፍጹማን ይመስል፣ አነጋገር ደግሞ በጣም የከፋ ነው። እንዴት አትስጫት መስጦች ትላለህ? ጌታ እኮ ሲያስተምር ምጽዋት አበድር መስዋዕት ይላል። ከመስዋዕት ይልቅ ስጦታን እወዳለሁ፣ ምጽዋትን እወዳለሁ ይልም እንዴ?
ሁለተኛ ደግሞ አግቢ ላልከኝ ደግሞ እንደው ርግቦች ግዛን የሌላቸው ርግቦች ባል ሳያገቡ ባላቸው ከሞተ በኋላ እኮ ሌላ ርግብ ጋር አይገናኙም። እነሱ በዚህ ልክ በቅድስና ከኖሩ እኔስ ራሴን መጠበቂ በቅድስና መኖር የእውነት ያስጠይቀኛል? ለማንኛውም መነኩሴ ከሆንክ በቤቴ ያለ የሚካኤል ስዕል አለ፣ እሱን ትሳለማለህ ብላ ያን ስዕል ይዛ መታ ልታሳልመው ስትል እንደ ጉም ተኖ እንደ ጢስ በኖ ወጥቶልም ብሎ ሮጠ እና ግን እየዛተባት ነው የሮጠው። እንደ ጉም እንደ ጢስ ተኖ እንደ ጉም በኖ ልማል እና ቆይ እመጣለሁ የሰኔ ሚካኤል መጥቼ እነ ስዕልሽ እነ ዝክንትልሽ ነው ማጠፋሽ፣ ቆይ ግድ የለም ጠብቂ ብሎ ዝቶባት ሄደ። ግድ የለም ችግር የለውም አለች እና እሷም ያው ጠብቀዋለች። የሰኔ ሚካኤል ደግሞ ምን መስሎ ቢመጣ መልካም መሰላችሁ? ቅዱስ ሚካኤልን መስሎ። ያው መመሳሰል ከባድ ነው። ብዙ ጊዜ ተመሳሳይ ህይወት ነው ያለን። እንግዲህ ብዙ መመሳሰል ስላለ ነው ብዙ ሰዎች በመመሳሰል ነው የሚኖሩት። እንግዲህ እና ማን አንተ ስትለው እኔ ቅዱስ ሚካኤል ነኝ ነው። አዎ ጥሩ። ቅዱስ ሚካኤል ከወንክ እንግዲህ አንድ ንጉስ መልእክት ሲልክ ማህተም አትሞ መለያ የሆነው ቲተሩን አድርጎ ይልካል። እግዚአብሔርም እናንተ መላእክትን ሲልክ መስቀሉ መለያው ነው። በመስቀሉ ያልተለዩ እነ ሚካኤል እነ ገብርኤል በትምህርተ መስቀል ቆባቸው ላይ አስኬማ አክሊላቸው ላይ ትምህርተ መስቀል አለ፣ በትራቸው ላይ ትምህርተ መስቀል አለ። ይሄ ለክርስቶስ መለያው ነው። ይሄ እሱ የለህም ሳስተው አይንዶ ሰዓሊያን ሲስሉ ዝም ብለው በእጅ በትራስ ይዘው መስቀል ያደርጉበታል እንጂ በእኛ በመላእክት እንዲህ አይነት ነገር የለም ይላታል ነው። ግድ የለም። ለማንኛውም የቅዱስ ሚካኤል ስዕል አለ፣ እሱን ስዕል አመጣልህና ትሳለመዋለህ ብላ ሄዳ ስዕሉን ስታመጣ በጣም ፊቱ ጠቆረ፣ ተናደደ። ዘሎ አነቃት። ሲያንቃት ቅዱስ ሚካኤል ወዲያው ደረሰ። ቅዱስ ሚካኤል ደረሰ፣ ያን ሰይጣን ገረፈው፣ ዳግም እንዳይደርስባት አድርጎ አስምሎ ለቀቀው። ወዲያው ቅዱስ ሚካኤል ምን አለ? በይ ጸሎትሽ መጽዋትሽ ደርሷል፣ እግዚአብሔር ፊት ደርሷልና እግዚአብሔር ሰምቶሻል። ስለዚህ ዛሬ የምታርፊበት ቀን ነው፣ ከድካም ታርፊያለሽ፣ ዛሬ ወደ እግዚአብሔር የምትጠሪበት ቀን ነው ይላታል። ብሏት ይሰወራል። እዛ በኋላ ሄዳ አስቀድሳ ቅዱስ ስጋውን ተቀብላ ክቡር ደሙን ተቀብላ ጳጳሱን ጠርታ ካህናቱን ጠርታ የሌዊጤውን ዳውድ ጠርታ አብልታ ጠጥታ እዛ በኋላ ያላትን ገንዘብ ሁሉ ለጳጳሱ ሰጥታ ለቤተክርስቲያን መሰሪያ የሚሆን ለቤተክርስቲያን ለድሃ የሚሆን ለድሃ መጽውት ሊብላ ሰጥታ እሷ አረፈች። በክብር ያረፈችበት ከፈተና ያለፈችበት ቀን ነው እና ቅዱስ ሚካኤል ይሄን ያህል እንደሚሰራ ለመናፍቃን ራስ ምታት ነው። እውነት ለመናገር አሁን ይሄንን ቲክቶክ ላይ ብንለቀው ቪዲዮ ላይ ብንለቀው እንደሚንጫጩ እናውቃለን። ቅዱስ ሚካኤል ደግሞ ሰውን እንደሚረዳ መላእክት ሰውን እንደሚረዱ ከመርዳት አልፎ ኃጢአት ቢሰሩ እንኳን ሰዎችን እስከ መቅጣት ድረስ እስከማይምሩበት ደረጃ ድረስ ስልጣን ተሰጥቷቸዋል። ሰራዊት ከመንግስት ጋር ልዩነት የለውም። መላእክቱም ከእግዚአብሔር ጋር ልዩነት የላቸው። እግዚአብሔር ሕግ አስከባሪና የእግዚአብሔር አገልጋዮች ናቸውና ባጭሩ እንደው አንድ ጥቅስ ላነብላችሁ። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ የሚል ቃል አለ። በፊቱ በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ፣ በፊቱም ተጠንቀቁ፣ ቃሉንም አድምጡ። ኃጢአት ብትሰሩ ይቅር አይልምና። እንኳን መጥቶ መታደግ ኃጢአት ብንሰራ እንኳን ይቅር ያለ ማለት ሁሉ መብት አለው አንድ መልአክ። አንዳንዴ ያልታደለ ትውልድ ከምድር ያለው ጋር ተጣልቶ ሲደርስ ደግሞ ሰማይ ጋር ባላዩት በማያቸው መላእክት ጋር ሄዶ ይጋጫል። ያልታደለ ትውልድ ነው የትውልድ። እኛ ግን ክርስቶሳውያን ክርስቲያኖቹ ግን መላእክት በመከራችን ጊዜ ይደርሳሉ፣ በደስታችን ጊዜ ይኖራሉ፣ ጠባቂዎቻችን ናቸው። ሲከፋን እግዚአብሔር ሄዶ የሚያመለክቱልን፣ መልካም ስንሰራ ከእግዚአብሔር ሄዶ እድሜ ያርዝምልን ብለው የሚጸልዩልን እግዚአብሔር ጋር የሚያገናኙን ናቸው። እና በፊት ይቅር አይልህም የተባለው መልአክ ሊቃውንቱ ቅዱስ ሚካኤል ነው ብለው ነው የሚናገሩት። እና ቅድስት አፎሚያ
እረፍቷ ነው። ስታርፍ መልካም ስራ ሰርታ አረፈች። ምጽዋት ያው ስጦታ የመንግስተ ሰማያት መግቢያውን አይታችሁ ከሆነ የሚመናን ብራብ አብልተኸኛል አይደል? ብጠማ ጠጥተኸኛል፣ እንግዳ ብሆን ተቀብለኛል፣ ብታረዝ አልብሰኸኛል፣ እንግዳ ብታሰር አስፈትተኸኛል ወይም ጠይቀኸኛል ነው የሚለው። ይሄ ሁሉ የሰው ችግር ነው። የመንግስተ ሰማያት መግቢያው ይሄ ነው። እቺ ሴትም የመረጠችው ይሄን ነው፣ ስጦታ ነው። ምክንያቱም ይሄ የመንግስተ ሰማያት መግቢያው ቁልፉ ይሄ ብቻ ስለሆነ ስለ አምላከ ቅዱስ ሚካኤል ብላ ልትሰጥ ትችላለች። ስለ አምላከ ጻድቃን፣ ስለ አምላከ በጻድቃን ስም በሰማዕታት ስም ልትሰጥ ትችላለች። ግን በጻድቁ ላይ እግዚአብሔር አለ። አይምሩ ከመ ተሰብአ እግዚአብሔር በጻድቁ መዝሙር 1 ላይ እግዚአብሔር በጻድቁ ምክንያት እንደተመሰገነ እወቁ። እና ስለዚህ ይቺ ሴት ለምን ለቅዱስ ሚካኤል ስም ሰጠች? ሰጥታ እንዴት ጸድቃች ሊሏችሁ ይችላሉ። እንግዲህ የማያውቁት ጅሎቹ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ያለው ያ ነው። በነቢዩ ነቢዩን የተቀበለ ነቢዩ ያገኛል። ስለ አምላከ ኤልያስ ብሎ የሰጠ ሰው ኤልያስ ያን ያልተንከራቱ ያገኘውን ዋጋ ያገኛል ያለ ራሱ የማይሻር ቃሉ የማይታበል ቃሉ መድኃኒዓለም ክርስቶስ ነው። መልካም ስራ መስራት ደግሞ መልካም ስራ በሰራም ቁጥር ከፈተና ነፃ እንደምንሆን መላእክት ከኛ ጋር ሆነው እንደሚታገሉልን አይተናል። ይህን ነው እንግዲህ እኛ የማይካድ ቃል አለ፣ ያው የሆነ ቃል አለ እና ቅዱስ ሚካኤል የምንወደው ለዚህ ነው። እሱም ይወደናል፣ የሚወደንን እንወዳለን፣ የሚያከብረን እናከብራለን። ስለሚያከብሩ እናከብራቸዋለን፣ ስለሚወዱን እንወዳቸዋለን። ከላይ ተልከው መጥተው እኛን ስለሚያገለግሉን እናገለግላቸዋለን። ለዛ ነው የአፎሚያ ታሪክ ይህን ይመስላል። ቅድስት አፎሚያ እረፍቷም ነው። ታሪኳን ይመስላል። ከዚህ ቅድስት ብጽዕት ሴት ሁላችንም ሴቶች ልትማሩባት ይገባል። ቅድስናን፣ እግዚአብሔር መውደድን፣ ፈሪሃ እግዚአብሔር ማስቀደም እንደ ዋናው የጥበብ መጀመሪያው እግዚአብሔርን መፍራት ነው። እግዚአብሔር ስንፈራ ነው ከእግዚአብሔር በታች ያሉ መላእክትን ማየት የምንችለው። እግዚአብሔር ስንፈራ ነው እግዚአብሔር በታች ያሉ ቅዱሳን ማየት የምንችለው። እግዚአብሔርን ካየነው መላእክትን እናያቸዋለን። እግዚአብሔርን ካየነው ሰማዕታትን እናያቸዋለን። እግዚአብሔርን ካየነው ጻድቃንን እናያቸዋለን። እግዚአብሔር ያከበራቸውን እናያለን። እግዚአብሔርም ያየናል ምድር እና ስለዚህ እግዚአብሔር በዚህ ደረጃ ሰው የማይንቅ ባሏ ሲሞት አብሯት ያልተለየ መልአኩን ልኮ ያዳናት። መልአኬን እልካለሁ አይደል? መልአኩን ይልካል። እናንተም ለሁላችሁ መልአኩን ይልካል። እናንተን ለማዳን እናንተን ለማገልገል መልአኩን ስለሚልክ ማለት ነው። የሚላክ መልአክ የሚያገለግል መልአክ ነው። የምናገለግለውም ስለሚያገለግለን ነው። ቅዱስ ሚካኤል ብሎ ማንም ሰው ያፈረ የለም። ሚካኤል ማለት ማን እንዳንተ ማለት ነው። ሚካኤል ማለት አሸናፊ መዋይ ማለት ነው። ራእዩ ላይ እንዳያችሁት ቅዱስ ሚካኤል ተዋግቶ ድል እንዳደረገ። ሚካኤል ማለት ደግሞ መላከ ምክሩ የእግዚአብሔር በዛ በውስጥ ያለውን ለሚካኤል የሚነግርለት ምክሩን የሚያውቅ ከእግዚአብሔር የተባለውን ወደ ሰው የሚልክ ከሰው ያለውን ወደ እግዚአብሔር የሚያወጣ ማለት ነው። ሚካኤል ማለት ደግሞ እጹብ ነገር ማለት ነው። እጹብ ነገር ቅዱስ ያሬድ የገለጸው ሚካኤል ቢል እጹብ ነገር። ሚካኤል ማለት በጣም ድንቅ የሆነ መልአክ ማለት በጣም ድንቅ የሆነ መልአክ፣ ድንቅ ግሩም የሆነ መልአክ እና በዚህ ሴት ላይ ይህን አይተዋል። ቀጣይ ያለውን ደግሞ የባሕራንን በቀጣይ እናየዋለን። ያው ሁላችሁም ምእመናን በዚህ ታሪክ ትማሩበታላችሁ። ሴቶች በዚህ ታሪክ ትማሩበታላችሁ። የመላእክትን ተራዳይነት ታዩበታላችሁ። እንዲያውም ሌላው ቅዱስ ሚካኤል ሙሴ ሲቀበር በዛ በሙሴ መቃብር ላይ እስራኤላውያን እንዳዩ ተፈልጓል። ምክንያቱም እስራኤላውያን ችግር አለባቸው፣ ያመልኩታል ተብሎ ስለተፈራ እግዚአብሔር ዝም ብሎ መቃብሩን አላሳያቸውም። ናባው የሚባል ተራራ ተቀብሮ ነው የቀረው እና አንድ ቀን ቅዱስ ሚካኤል ባለበት የሙሴን እንዲያው እስራኤላውያን እንዲሰሙት ነው ያ የተደበቀውን እንዲያውቁ ፈልጎ ነው። መቼ ሰይጣን ተንኮለኛ እንዲህ ሆነ የሙሴ መቃብር እንደው እንዴት ሆኖ ቀረ እንዴት ሆነ ብሎ ጠየቀው። ሲጠይቅ ቅዱስ ሚካኤል ምን አለው? ይሁዳ 1:14 ነው። እግዚአብሔር ይገስጽህ ነው። ምክንያቱም ክፉ ነገር የሚያነሳ ሰው እግዚአብሔር ይገስጸው። በእውነት በምድራችን ላይ ያለ ክፉ ነገር አለ። ክፉ ነገር የሚወራ አለ፣ ክፉ ነገር የሚሰራ አለ፣ ክፉ ነገር የሚሰማ አለ። ሁሉንም እግዚአብሔር ይገስጸው። ወስብሐት ለእግዚአብሔር።